بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የደርሳችን ተከታታዮች ባሳለፍነው ደርሳችን ባቡል ኢኽላስ ወኢሕዳር النية ብለን ኢኽላስንና ንያን ማቅረብ ብለን በጀመርነው ደርሳችን ላይ ሶስት ሐዲሶችና አያዎችን ለማየት ሞክረናል። የከበደ ነገር ካለ ጠጠር ያለ ነገር ካለ ኢንሻአላህ እናያለን፣ እንመለከታለን፣ ጥያቄ እንቀበላለን። ለለም ደግሞ ቀጥታ እንገባለን ማለት ነው። ከዛሬው አራተኛው ሐዲስ የጃቢር ሐዲስ ነው የዛሬው መነሻችን። وعن أبي عبد الله جابر بن عبد الله الأنصاري رضي الله عنهما قال كنا مع النبي صلى الله عليه وسلم في غزاه فقال إن بالمدينة لرجالا ما سرتم مسيرا ولا قطعتم واديا إلا كانوا معكم حبسهم المرض وفي رواية إلا شريكوكم في الأجر رواه مسلم يملو حديث إن شاء الله يزاري مجمرياتشن يهونال مالتنو زاري من جمرو السنة. الحديث الرابع أردتني حديث وعن أبي عبد الله أبو عبد الله يملكن ياتشو بل جاتشو بعبد الله جابر بن عبد الله جابر بن عبد الله بالالو الأنصاري رضي الله عنهما قال كنا مع النبي صلى الله عليه وسلم في غزاة كنبي قال عليه الصلاة والسلام نبرن قابرن نبرن في غزاة عندت زمج علي ياتش زمجا بخاري لاي كأنس እንደተወራው غزوة تبوك نات የተቡክ ዘመቻ ላይ ከነብዩ ጋር عليه الصلاة والسلام አብረን ነበርን አሉ። فقال አሉ የአላህ መልእክተኛ إن بالمدينة لرجالا መዲና ውስጥ እኮ ሪጃሎች አሉ፣ ጀግኖች አሉ፣ ወንዶች አሉ እኮ አሉ። إن بالمدينة لرجالا መዲና ውስጥ ሰዎች አሉ። ምን አይነት ሰዎች? መዲና ውስጥ ያሉ ሰዎችማ ማሲርቱም መሲረን መንገድን ጉዞን አትጓዙም ወይም አልተጓዛችሁም፣ መንገድን አልተጓዛችሁም። ማሲርቱም መሲረን ወላ ቀطعتم ዋዲየን ሸለቆንም አልቆረጣችሁም ኢላ ካኑ ማዕኩም ከናንተ ጋር የሆኑ ቢሆን እንጂ ኢላ ካኑ ማዕኩም حبسهم المرض በሽታ ከልክሏቸው፣ ችግሩ ከልክሏቸው حبسهم المرض وفي رواية إلا شريكوكم في الأجر بأجر يميقارواችሁ عبرواችሁ የሚሆኑ ቢሆን እንጂ رواه مسلم. ورواه البخاري عن أنس رضي الله عنه قال بخاري ይህንን الحديث ዘግበውታል ከአነስ ይዘው እንዲህ ብለዋል رجعنا من غزوة تبوك አሉ አነስ ተቡክ የምትባል ወደ ሻም አቅጣጫ ሻም ጫፍ ላይ ያለች አሁንም ተቡክ በመባል የምትታወቅ የሩሞች እንትሮች የሚኖሩባት ነበረችና ያንን ነብዩ አለይሂ ሰላቱ ወሰለም ለመክፈት እዛች አካባቢ ሄዱ። ተቡክ ዘመቻ 9ኛው ዓመተ ሂጅራ ላይ የመጨረሻ ዘመቻቸው ነች። مع النبي صلى الله عليه وسلم فقال إن أقواما ሰዎች እኮ አሉ፣ ጀግኖች እኮ አሉ خلفنا بالمدينة በመዲና ከኋላችን የቀሩ ሰዎች አሉ፣ ከኋላችን የቀሩ ሰዎች አሉ መዲና ውስጥ ማሰለክና ሽዕበን መንገድን አልተጓዝንም። ሽዕብ ማለት አጥሪቅ بين الجبلين በሁለት ተራራ መካከል ያለ መንገድ ነው። በሁለት ተራራ መካከል ያለ መንገድ ነው አጥሪቅ بين الجبلين ማሰለክና ሽዕበን ወላ ዋዲየን ሸለቆንም አንገባም ኢላ ወሁም ማዓና እነሱ ከኛ ጋር የሆኑ ቢሆን እንጂ حبسهم العذر የከለከላቸው ነገር ቢኖር ችግር ነው ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ። ይህን ሐዲስ ምን ወስድለት ባቡል ኢኽላስ ወኢሕዳር النية ስለሆነ أن الإنسان إذا نوى العمل الصالح አንድ ሰው መልካም ስራን ካሰበ ነገር ግን ከልካይ ነገር ከለከለው ህመም ከለከለው ويهون نجر كلكلهم ما يشيل نجر كونه
فإنه يكتب له أجر ما نوى ينيته نجر من دو يتقابلتال يتحسبلتال أما إذا كان يعلمه في حال العذر أي لما كان قادرا كان يعلم ثم عجز عنه بفيتي سرى نبر تنيا بنبر بس ساعات قادر بنبر بس ساعات يعمله ثم عجز عنه فيما بعد كذابوا هلا تقارط يا نجر يصفلتال أجر العمل كاملا لمن النبي عليه الصلاة والسلام إذا مرض العبد أو سافر عندي الله باريا ጉዞ በሄደና በታመመ ጊዜ كتب له مثل ما كان يعمل مقيما صحيحا ጤነኛ ሆኖና ሀገሩ ኗሪ ሆኖ የሚሰራው ሲታመምና ጉዞ ላይ ሲሆን ይጻፍለታል ነው እና ኸይርን ማሰብ በኸይር ላይ ነገር ላይ ጉጉት ሊኖረን ፍላጎት ሊኖረን ይገባል ይሄን ነገር ይሰራው ነበር ከልካይ ባይኖር ኑሮ ከሆነ አጅሩ በተሟላ መልኩ ይጻፍለታል ማለት ነው አንድ ሰው من عادته صلاه الجماعه እንጂ እቤቱ አይሰግድም ግን እንቅልፍ እንዲያከለከለው ወይ በሽታ ከለከለው ወይ ጠላት ነገር ከለከለው ጀማዓ የሰገዱትን ሰዎች አጅር ያገኛል አንድ ሰው ትርፍ ሱናዎችን ሶላቶችን ይሰግዳል ግን ከልካይ ነገር ከለከለው አልቻለም እንደሰገደው ይታሰብለታል አንድ ሰው ይጾማል አንድ ሰው በቃ ማንኛውም መልካም ስራዎች በዚህ መልኩ ይሄዳሉና በዚህ መልኩ ይሆናሉ አጅሩ ምንም የማይቀርባቸው ይሆናልና የተሟላን አጅር ያገኛሉ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ለአላህ ብሎ በፊ ሰቢልላህ ይወጡ ሰዎችም ያልወጡ ሰዎችም አጅር አላቸው ምንዳ አላቸው ያልወጡት ግን ይሄ ከልካይና ችግር ባይኖር ድሮ የሚወጡ መሆናቸውን እርግጠኛ ከሆኑ ማለት ነው ሌላው وعن ابي معن ابن يزيد ابن الأخنس رضي الله عنهم وهو وأبوه وجده صحابيون معن ابن يزيد የሚባሉት ሳቸውም አባታቸውም አያታቸውም ሷሐቢያ ናቸው قال قالوا معن كان ابي يزيد የሚባለው አባቴ ነበረ አሉ اخرج دنانير يتصدق بها ዲናሮችን ወርቆችን አወጣ ደናኒር ማለት ብዙ ወርቆችን ማለት ነው ጀምዑ ዲናር ነው ላንዱ ከሆነ ዲናር የሚለውን ቃል እንጠቀማለን ለብዙ ከሆነ ደግሞ ደናኒር የሚለውን ቃል እንጠቀማለን اخرج دنانير يتصدق بها صدقه ሊሰጡ ዲናሮችን ወርቆችን አወጡ فوضعها عند رجل في المسجد መስጂድ ሄዱና ጨለማ ነገር ነው ማለት ነው አንድ ሰው እጅ ላይ ቁጭ አደረጓት አስቀምጧት ያችን ደናሪር ወይም እነዛን ወርቆች ለካ ማዕን ናቸው ልጅየው ናቸው አጅቱ واخذتها ይጃትኒ ቤት መጣው فاتيته بها አባቴ ጋር ይጃችን ብር ይዤ መጣው فقال قالوا አባቴ يزيد والله በየታ ይመላለሁ ما اياك اردت انت ለመስጠት አይደለም እኮ ያሰብኩት اي ما اردت ان اتصدق بهذه الدراهم بهذه الدنانير عليك እነዚህን ወርቆች ላንተ ሶደቃ ልሰጥ እኮ አይደለም ያሰብኩት አሉና فذهب الى رسول الله صلى الله عليه وسلم ነብዩ ዘንድ عليه الصلاه والسلام ሄዱ ተካሰሱ ልጅየውም አንዴ አግኝቻለሁ ተሰጥቻለሁ አልመልስም አባትየውም ላንተ አይደለም አይፈቀድም ላንተ አልሰጥም በቃ ተካሰሱ فخاصمته الى رسول الله صلى الله عليه وسلم ወደ ነብዩ ዘንድ عليه الصلاه والسلام ክስ መሰረቱ فقال قالوا يا الله መልእክተኛ لك ما نويت يا يزيد ولك ما اخذت يا معن قال انت يزيد ሆይ አንተም የነየትከው የንያህን አግኝተሃል አንተም ደግሞ معن ሆይ የያስከውን ይዘሃል ብለው ነብዩ عليه الصلاه والسلام ሁለቱን ማጸደቁ አስታረቁና በዚህ መልኩ ቀጠለ ለከማ ነወይተ ያ يزيد አንተ يزيد የነየትከው አለ الاعمال بالنيات ነው አንድ ሰው ኸይርን አስቦ ባይሰራው እንኳን ቢቀር حصل له ذلك الخير وان كان لم ينوي ان ياخذ هذه الدنانير ابنه يزيد ልጃቸው እንዲይዝ አላሰቡም لكنه اخذها وابنه من المستحقين ልጅየው ደግሞ የሚገባው ነውና የሚገባቸው በመሆኑ በዛው ላይ እንዲጸድቅ ቀጠለ ተደረገ فصارت له
ወለከ ያ ማዕኑ ማ አኸዝተ ብለው ነቢዩ ዓለይሂ ሰላቱ ወሰላም አጸደቁ ማለት ነው። አዕማሉ ቢንያት ለሚለው ማጠናከሪያ አንድ ሰው የነየተ ተጻፈለታል። ይህች እንግዲህ ብዙ ነገር አለ። አንድ ሰው ዘካውን ይሰጣል። አንድ ሰው አህለ ዘካ መስሎት ፈተበየነ አነሁ ገኒ ወለይሰ ሚን አህሊ ዘካ ዘካ የማይገባው ሆኖ ቢገኝ ዘካው ታብቃቃለች። ወተኩኑ መቅቡለተን ተብረኡ ቢሂ ዚመቱ ለምን ለሚገባው ሰው ነው ሊሰጥ እንትን ያለው። ፈኢዛ ነዋ ፈለሁ ንየቱሁ ንያው ይገባዋልና የንያውን ያክል ያገኛል፣ በዛው ይቀጥላል ነው። ጠይብ ሌላም እንደዚሁ ነብዩ አለይሂ ሰላቱ ወሰላም አንድ ጊዜ ሶደቃ ስጡ ብለው አዘዙ። ወሐث عليها በሶደቃ ላይ ቀሰቀሱ ሰዎችን። ዘይነብ ዘውጀቱ አብዱላህ ኢብኑ መስዑድ የአብዱላህ ኢብኑ መስዑድ ባለቤት ዘይነብ ብትባለዋ ሶደቃ መስጠት ከገንዘቡ አሰበችና فقال لها زوجها انا وولدك احق من تصدقت عليه አብዱላህ ኢብኑ መስዑድ ዲሃናቸው ሚስታቸው ደግሞ ሀብታም ናቸው። አንቺ እኮ ሶደቃ መስጠት እኔና ልጆችሽ ይበልጣል ብለው ሲሏት አይ ነብዩን ሳልጠይቅማ ለእናንተ አልሰጥም፣ ለእናንተ ይፈቀድ አይመስልኝም እኔ ሲሉ አብዱላህ ነብዩን አለይሂ ሰላቱ ወሰላም ሄደው ጠየቁ። ዘይነብ صدق ابن مسعود زوجك وولدك احق من تصدقت به عليه በእነሱ ላይ ሶደቃ መስጠት ከሚገባቸው የሚገቡት የበለጠ እነዚህ ናቸው አሉና ይሄ ቤተሰብም ስለሆነ ሶደቀቱ ወሲላ ዝምድና መቀጠልም ሶደቃም ነውና ይበልጣል ይሄ ነው። طيب እንግዲህ አምስተኛው ሐዲስ ይሄ ነው፣ የማዕና ሐዲስ ነው። ማዕን ኢብኑ የዚድ የሚባሉት ናቸው። وعن ابي اسحاق ስድስተኛው ሐዲስ የአቡ ኢስሐቅ ይባላሉ ኩንያቸው سعد بن ابي وقاص رض ابن أهيب ابن عبد مناف ابن زهرة ابن كلاب ከነብዩ ጋር አለይሂ ሰላቱ ወሰላም ሙረት ኢብኑ ከዕብ ابن لؤي ጋር ይገናኛሉ። አልቁረሺዩ ዙህሪዩ በእናታቸው በኩል ደግሞ ዙሪ በመሆንም ይገናኛሉ። احد العشرة المشهود لهم بالجنة በጀነት ከተመሰከረላቸው ከአስሮቹ ሰዎች አንዱ ናቸው። قال جاءني رسول الله صلى الله عليه وسلم عام حجة الوداع በነብዩ አለይሂ ሰላቱ ወሰላም የመሰነባበቻ የመጨረሻ ሐጃቸው ላይ መጡን የጋ አሉ። የመጨረሻ ሐጅ ጊዜ እኔ ጋር መጡ ሊያውይ من وجع اشتد بي በኔ የጠነከረ የበረታብኝ ህመም ነበርና فقلت አልኩኝ يا رسول الله አንተ የአላህ መልእክተኛ ሆይ اني قد بلغ بي من الوجع ما ترى ይሄው የምታዩት ህመም እኔ ላይ ደርሷል፣ በኃይለኛው በክፉ በጥኑ ታመም ያለው وانا ذو مال እኔ ደግሞ የገንዘብ ባለቤት ነኝ። ولا يرثني الا ابنة لي ሌላ ምንም ወራሽ የለኝም፣ አንድ ሴት ልጅ ብቻ ናትና አፈአተሰደቁ بثلثي مالي የገንዘቤን ሁለት እጁን ሶደቃ በሰጥ ሁለት ሶስተኛውን ሶደቃ በሰጥ ይፈቀድልኛል ወይ ብለው ነብዩን አለይሂ ሰላቱ ወሰላም سعد بن ابي وقاص ጠየቁ። وانا ذو مال كثير او كبير ብዙ ገንዘብ አለኝ ወይም ትልቅ ገንዘብ አለኝ። عنده مال كبير ولا يرثني الا ابنة لي የዛኔ ወራሽ የነበረችው ደግሞ አንድ ሴት ልጅ ብቻ ናት። ليس له ورثة بالفرض الا هذه البنت افاتصدق بثلثي مالي بثلثي ማለት اثنين من ثلاثة ከሶስት ሁለቱ ማለት ከሶስት ሁለቱ ثلثان ይባላል። قال لا አይፈቀድም አሏቸው። قلت الشطر يا رسول الله النصف ግማሹን ሳብሰጥ 50% ብሰጥ ያኛው ሁለት ሶስተኛው አይፈቀድም ሲሏቸው ታዲያ ግማሹንስ ብሰጥ ያ ረሱላህ አሏቸው። قال لا ግማሽማ አይፈቀድም። قلت الثلث አንድ ሶስተኛው ርስ ያ ረሱላህ قال الثلث እሺ አንድ ሶስተኛ ይሁን او الثلث كثير አንድ ሶስተኛ ቢሆንም ብዙ ነው ብለው ነብዩ አለይሂ ሰላቱ ወሰላም ከዚህ ብትወርዱ ጥሩ ነው ይመረጣል የሚል ምክር ነገር ሰጡ ማለት ነው። الثلث والثلث كثيرا لمن عبد الله بن عباس لو ان الناس غضوا من الثلث الى الربع ይላሉ። ሰዎች እንደው ኑዛዜ ሲናዘዙ ከአንድ ሶስተኛ ወደ አንድ አራተኛ ቢወርዱ እመኛለሁ ጥሩ ነበር አሉ። ለምን ነብዩ አለይሂ ሰላቱ ወሰላም الثلث كثير አንድ ሶስተኛ ብዙ ነው ስላሉ አንድ ሶስተኛ ደግሞ ይበዛል ብለው ስለተናገሩ የማይበዛውን ለማድረግ ይገባ ነበር አሉና የአላህ መልእክተኛ ቀጠሉ። ኢነከ አንተኮ አንተደረ ወረተተከ
ወራሾችህን መተውህ አግኒያአ የተብቃቁ ራሳቸውን የቻሉ ሆነው መተውህ ኸይሩን በላጭ ነው ሚን አንተ ደረሁም ዓለተን ድሆች አድርገህ ከመተው የተከፈፉን الناس የሰው መዳፍ እየጠየቁ እየተመለከቱ አየስአሉን الناس ቢአኩፍህም አዕጡና ወይም የተከፈፉን ማለት የሰው መዳፍ እየተመለከቱ የሰው እጅ እያዩ ከሚሆን ሀብታም ማድረግ ቤተሰቦችህን ይገባል ውርስ ብለህ እንትን አይባልም ነው صدقة على القريب أفضل من الصدقة على البعيد لمن لأن الصدقة على القريب صدقة وصلة بزمن لا صدقة مسدد صدقة وصلة نونا إن يقتلوا إنك أنتكو لن تنفق نفقة عند تنموج التواتم تبتغي بها وجه الله يا الله نديتها متفلق باتي هونج إلا أجرت عليها بس صلى يمتمن الدابات بيهوننجي حتى ما تجعله في امرأتك ለባለቤትህ የምታጎር ሰውም አጅር አለው ወይም ለባለቤትህ የምትሰጠውም አጅር አለው ባይሆን ነይተስጥ ጥሩ ነገር ደስ ብሎ ስጥ حتى اللقمة التي تطعمها امرأتك ለባለቤትህ የምታጎርሳት ጉርሻ تؤجر عليها إذا قصدت بها وجه الله مع أن الإنفاق على الزوجة أمر واجب በሚስት ላይ ቀለም መስፈርና መቀለብ ግዴታ እንደመሆኑ لو لم تنفق لقالت أنفق أو طلق ትላለች ካላል ወይ አግብላኝ ወይ አብላኝ ወይ ፍታኝ የሚል ጥያቄ ይመጣብሃልና ግዴታ ነው ነገር ግን አጅር ፈልገህበት አስበህበት ካጎረስካት ካበላሃት فإن الله يثيبك على هذا በዚህ ላይ አላህ Subhanahu Wa Ta'ala ሚንዳ ይሰጣል ብለው ነብዩ አለይሂ ሰላቱ ወሰለም አብዱላህ ሰዕድ ኢብኑ አቢ ወቃስን መከሯቸው ነገሯቸው ማለት ነው في امرأتك قال قالوا فقلت الكواچو كذا قتلكنا يا رسول الله انت يا الله ملكتኛ ሆይ اخلف بعد اصحابي ከባልደረቦቼ በኋላ ወደ ኋላ ቀራለሁ እንዴ ማለት መካ ላይ ዙሁ ሞት ይሆን ያ ረሱል الله አሏቸው መካ ላይ ሞት ይሆን ያ ረሱል الله ዙሁ ሙቸ ቀራለሁ እንደው ወይስ ወደ መዲና ቀጥል ይሆን እዲን ይሆን ወይ ከዚህ ህመም ከዚህ በሽታ እንደው ፈውስ አገኘ ሆኖ ወይ አይ الحال اتاخر بعد اصحابي فأموت بمكة فبين النبي صلى الله عليه وسلم أنه لن يخلف ودوها لندما يقرون قرواتهم منالو فقال إنك لن تخلف أبشر يزوه ودوها لا تقرم أنت وبين له أنه إن خلف ثم عمل عملا يبتغي بها وجه الله إلا زادت في عين الله درجة أنت ودوها لا تقرم ولا علك قالوا إن دوم يكجلال أن تخلف حياته لرزم يفتنيونا يهون تخلف የተለያየ ነው ለን تخلف ማለት መካ ሙታ አትቀር ማለት ولعلك ان تخلف ማለት ደግሞ حياته ይረዝማል ማለት اي تعمر في الدنيا تعمر እድሜ ይሰጣል በዱንያ وهذا هو الذي وقع سعد بن ابي وقاص عمر زمانا طويلا ረጅም ጊዜ ቆይተዋል حتى انه رضي الله عنه كما ذكر العلماء خلف 17 ذكرا و12 بنتا ዑለሞቹ እንደሚያስቀምጡት ብዙ ልጅ ወልደዋል የዛን ጊዜ አንዲት ልጅ ብቻ ነበረቻቸው ከዛ በኋላ ግን ወልደው ጨምረው 17 ወንድ ልጅ 12 ሴት ልጅ ወልደዋል መጀመሪያ ላይ የነበረቻቸው ቢንቱ ዋሂዳ ነበረችና ولكن بقي وعمر ورزق اولادا 17 ابنا و12 ابنه 17 ወንድ ልጅ 12 ሴት ልጅ አግኝተው ብዙ ልጅ ያፈሩ ሆነው ከዛ በኋላ ቀሩ ማለት ولعلك ان تخلف انت حياته رزمال ወደፊት حتى ينتفع بك اقوام ሰዎች ባንተ ይጠቀማሉ ሙስሊሞቹ መሪ ሆነህ ነቃዲስያን ተከፍታለህ ويضر بك اخرون ኩፋሮች ደግሞ ባንተ ይጎዳሉ አሉ وهذا الذي حصل የሆነውም ይሄ ነው سعد بن ابي وقاص خلف ወደ ኋላ ቀሩ وصار له اثر كبير في الفتوحات الاسلاميه በእስላም ሀገር ሲከፈት ትልቅ ተጽዕኖ ከፈጠሩ ሰዎች ትልቅ መስዋዕትነት ከከፈቱ ሰዎች ካደረሱ ሰዎች ናቸው وفتح فتوحات عظيمة كبيرة فانتفع به أقوام من المسلمين وضر به آخرون وهم الكفار كفاروቹ በእነሱ ተጎድተዋል ሙስሊሞቹ ደግሞ በእሳቸው መሪነት ተጠቅመዋል እነ ሻም አካባቢን ማለት ነው اللهم امضي لاصحابي هجرتهم አንተ ጌታዬ ሆይ ለባልደረቦቼ
ሂጅራቸውን አጽድቅላቸው ለቀው ለአላህ ብለው የለቀቋትን ሀገር እንዳይሞቱባት እዛው መዲና ይሄዱ ولا تردهم على اعقابهم ከኢማንም እንዳይመለሱ فيرتدون على اعقابهم በተረከዛቸው በኋላቸው እንዳይመለሱ لان الكفر تاخر والايمان تقدم ክህደት ማለት ስልጥንና ነው እንትን ይሄ ወዲው ኋላ መቅረት ነው እስላም ማለት ደግሞ ተቀዱም ነውና አላህ የፈጠረለትን ዓላማ የተፈጠረበትን ጉዳይ ማወቅ ስለሆነ ተቀዱም ነው ስልጣኔ ነው ኩፍር ደግሞ ወዲው ኋላ መቅረት ነውና اللهم امضي لاصحابي هجرتهم ولا تردهم على اعقابهم ብለው ነብዩ አለይሂ ሰላቱ ወሰለም ዱዓ አደረጉና لكن البائس አሉ ነገር ግን እድለቢሱ سعد بن خولة ሆነ አሉ سعد بن خولة እድለቢስ ሆነ ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ ራዊ ምን ይላሉ يرثي له رسول الله صلى الله عليه وسلم أمات بمكة مكة سلموته نبي عليه الصلاة والسلام እያዘኑለት የሚሉት ጉዳይ ነው ብለው ያስቀምጣሉ ማለት ነው ስለዚህ ይሄ ሐዲስ ከባድ ሐዲስ ነው ይሄ ሐዲስ ጥልቅ መልእክት ያለው ነው ሰፊ መልእክት የሚያስተላልፍ ነው ኑዛዜን በተመለከተ ከሶስት በላይ መሆን እንደሌለበት ከዛም ደግሞ ቢያዝ የተመረጠ እንደሚሆን የሚጠቁም ነውና በዚህ መልኩ ይሄ ሐዲስ ይሄን ያሳያል ማለት ነው ሰባተኛው ሐዲስ وعن ابي هريره عبد الرحمن بن صخر رضي الله عنه قال رسول الله صلى الله عليه وسلم إن الله لا ينظر إلى أجسادكم ولا إلى صوركم ولكن ينظر إلى قلوبكم رواه مسلم وأعمالكم من مال الله سبحانه وتعالى أي ملكة من نانتهد قالوا نبي عليه الصلاة والسلام إلى أجسادكم ودي جسماتكم مفافات ولا إلى صوركم ودي قرصاتكم مامار الله أي ملكتم ولكن ينظر إلى قلوبكم بل إلى رواية وأعمالكم من ملال ودي سراتكونا قلباتكونا والله ميايو لباتكونا ميايو الله سونتاتكو مفافات يسونتاتكو مدابر يسونتاتكو مامار يتكلا يأقواماتكو مامارن الله سبحانه وتعالى ቦታ ይሰጥምና ምንም አይመለከትም እናንተን የሚመለከተው ቀልባችሁን ነው ልባችሁ ንጹህ ከሆነ ሰሊም ከሆነ ጥሩ ከሆነ አላህ Subhanahu Wa Ta'ala ጋር የተቃረብን እንሆናለን ከዛ ተቃራኒ ከሆነ ደግሞ አደጋው የከፋ የአላህን ቁጣ ተሸካሚ እንሆናለንና የቀልብ ጉዳይ ነው ቀልባችንን አላህ ያጽዳልን ቀልባችንን አላህ ያጥራልን ቀልባችን ለአላህ ታዛዥ አላህ ያድርግልን ያው የሚፈለገው የውስጥ ጉዳይ ነው ሰራኢሩ እንጂ ወظواهሩ ውጭ አይደለምና የውጭ ማማር ምንም ቦታ የለውም الله سبحانه وتعالى لا ينظر إلى العباد إلى أجسامهم هل هي كبيرة أو صغيرة تلقنات تنشنات صحيحة أو سقيمة تنينات تنين አይደለች በሽተኛናት ولا ينظر إلى الصور ቅርጽንም አይመለከትም هل هي جميلة أو ذميمة ذميمنات جميلنات የሚለውን አያይም الله كل هذا ليس بشيء عند الله وكذلك لا ينظر إلى الأنساب ወደ ዘርም እንደዚሁ አላህ አይመለከትም هل نسبه رفيع أو دنيء ዝቅ ያለ ነው የወረደ ነው የሚለውንም ከፍ ያለ ነው የሚለውንም አያይም ولا ينظر إلى الأموال ገንዘብንም አይመለከትም الله سبحانه وتعالى የሚመለከተው ጥሩ ቀልብ ያዘ ተቅዋ በውስጡ የታነጸ ያማረን ብቻ ነው እንጂ ከዚህ ውጭ ያለን አላህ አይመለከትም ولكن ينظر إلى قلوبكم فالقلوب هي التي عليها المدار وهذا يؤيد الحديث الذي صدر المؤلف به الكتاب إنما الأعمال بالنيات ከሚለው ጋር ይሆናል የቀልብ ጉዳይ ነው القلوب هي التي عليها المدار كمن إنسان ظاهر عمله أنه صحيح وجيد وصالح لكن لما بني على خراب صار خرابا نيو ሲበላሽ ግን የተበላሸ ይሆናልና ይሄ ነው ማለት طيب ሁለት ሰዎችን እናገኛለን አንድ ሶፍ ላይ ሆኖ በአንድ ኢማም ተከትለው ጎን በጎን እየሰገዱ ግን የሶላታቸው ልዩነት ከማበይነ المشرق والمغرب ነው ለምን ቀልባቸው የተለያየ ስለሆነ አንዱ ቀልቡ የዘነጋ ነው ዱንያ ጋር ጥምድ ያለ ነው ሌላኛው ሙራኢ ነው ሌላው ደግሞ ከአላህ ጋር Subhanahu Wa Ta'ala የተሳሰረ በመሆኑ حاضر يريد بصلاته وجه الله واتباع سنة رسول الله صلى الله عليه وسلم فبينهما
ፈርቁን ከቢር ወበውኑን ሻሲዕ ሰፊ የሆነ ልዩነት ያላቸው ናቸው። ስለዚህ በዚህ መልኩ የቀልብ ጉዳይ ቦታ የተሰጠው ነው። ንያ ያስፈልጋል የሚል ነው። ስምንተኛውን ሐዲስ ኢንሻአላህ በሚቀጥለው እናየዋለን። ዛሬ እዚሁ ላይ እናቁም ኢንሻአላህ። በሚቀጥለው ደርሳችን ደግሞ ሰፋ አድርገን እንመለከተዋለን። እናንተም መትናይታችሁ አጥንታችሁ ኑ። በዚያ መልኩ እንሄዳለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።